99% የሪል ስቴት ኤጀንቶች እነዚህ ነጥቦች አይነግሯችሁም። የመጨረሻው ደግሞ በሚሊዮኖች እንድታተርፉ ያደርጋቸዋል። የመጀመሪያው የገበያ ሁኔታ፣ ሁሉም ሰው ሬዲ ስትሆኑ ግዙ ይሏቸዋል። እውነታው ግን የአዲስ አበባ ሪል ስቴት ማርኬት ሳይክል አለው። የከተማችን አዳዲስ ፕሮጀክቶች መቼ እንደሚጀመሩ ማወቅ ከዋጋ ግሽበቱ በፊት እንድትገዙ ያደርጋቸዋል። ሁለተኛው በእይታ አትደላሉ። አሁን ያያችሁት ውብ ስፍራ የነገ የኮንስትራክሽን ሳይት ሊሆን ይችላል። ስለዚህ ከመግዛታችሁ በፊት የወደፊት የግንባታ እቅዱን በደንብ አጣሩ። ሶስተኛ የቃላት ስምምነት አያስፈልግም። ከገዢ ሻጭ እንዲሁም ኤጀንት ጋር ስትዋዋሉ በጽሁፍ ይሁን። ይህ ደግሞ ለሁሉም ነገራችሁ አስፈላጊ ነው። አራተኛ በብልጭልጭ ነገሮች ወይም ደግሞ በእይታ አትደላሉ። ቺፕ ፊኒሺንግ በእጥፍ ዋጋ ያስከፍላችኋል። ዛሬ የምታዩት የሚያብለጨልጭ ማርብል፣ ሞደርን ሲሊንግ እና የመሳሰሉት በምን አይነት ፊኒሺንግ ተሰሩ በየአመቱ ሲሰነጠቁም በእጥፍ ዋጋ እንደሚያስከፍላችሁ ማወቅ አለባችሁ። አምስተኛውና የመጨረሻው ደግሞ ፊክስድ ዋጋ ነው። ስለዚህም የመጨረሻው ዋጋ ስለተባለ ብቻ የመሸጫው ዋጋ ላይሆን ይችላል። አማክራችሁ አረጋግጣችሁ ተከራክራችሁ መግዛት ትችላላችሁ ማለት ነው። እንደነዚህ የመሳሰሉ የተለያዩ ሪል ስቴት መረጃዎችን ማግኘት የምትፈልጉ ቤተሰቦቻችን ገጻችንን ፎሎ አድርጉት። ቤት ለመግዛት ለሚያስቡ ጓደኞቻችሁ እንዲሁም ቤተሰቦቻችሁ ሼር አድርጉላቸው።